ሰላም ጤና ይስጥልኝ እንደምን አላችሁ? አጫጭር የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ የምለቃቸው አዳዲስ የዝውውር መረጃዎች ቶሎ እንዲደርሷችሁ የደወል ምልክቷንም መጫናችሁን እንዳትዘነጉ። ቀጥታ ወደ መረጃዎቹ ሄድላችኋለሁ። አብራችሁን ቆይታ አድርጉ። የቪክቶር ዮኬሬሽ ወኪል ሐሰን ሴንቲንካይ አርሰናል ለተጫዋቹ ያቀረበውን ጥያቄ ለስፖርቲንግ ሊዝበን ፕሬዝዳንት ፌዴሪኮ ቫራንዳስ ትናንት ማክሰኞ በሚኖራቸው ስብሰባ ላይ እንደሚያቀርቡ ተዘግቧል። የሰሜን ለንደኑ ክለብ ባለስልጣናት በሳምንቱ መጨረሻ ከሴንቲንጋያ ጋር መገናኘታቸው የታወቀ ሲሆን ባለስልጣናቱ በፖርቹጋል ዋና ከተማ ሊዝበን በነበራቸው ቆይታ አርሰናል ለቪክቶር ዮኬሬሽ ያቀረበውን ፕሮፖዛል ለወኪሉ አቅርበው እንደነበር ተገልጿል። ፉትቦል ለንደን እንደዘገበው መድፈኞቹ በሲድናዊ ኢንተርናሽናል ላይ የረጅም ጊዜ ፍላጎት ያላቸው ሲሆን የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የአጥቂው ትልቅ አድናቂ እንደሆኑ ይታወቃል። በሌላ በኩል የፖርቹጋሉ ጋዜጣ ኮሪዮ ዳ ማኛ እንዳስነበበው ባየር ሙኒክ ስለ አጥቂው መረጃዎችን እያሰባሰበ ሲሆን መድፈኞቹ ግን ዮኬሬሽን ለማስፈረም ግንባር ቀደሞቹ እንደሆኑ ተነግሯል። ማንቸስተር ዩናይትድ ከብሬንትፎርዱ አጥቂ ብራያን ምቦሞ ጋር መነጋገራቸውን ቶክ ስፖርት ዘግቧል። ብራያን ምቦሞ ኮንትራቱ ሊጠናቀቅ 1 ዓመት ብቻ የቀረው ሲሆን ብሬንትፎርድ በነፃ እንዳያጣው ሳይወድ በግዱ ለገበያ ያቀርበዋል ተብሏል። ብሬንትፎርድ ለካሜሮናዊው አጥቂ 50 ሚሊዮን ፓውንድ የዝውውር ሂሳብ እንደሚፈልጉም ተገልጿል። የንቦቹ አለቃ ቶማስ ፍራንክ ብራያን ምቦሞን ለመልቀቅ ፍላጎት እንዳለውና በክለባቸው የማቆየት አቅም እንደሌላቸው ፍንጭ መስጠታቸውም ይታወሳል። ጆርጂኒዮ በመድፈኞቹ ቤት 2 ዓመታትን ካሳለፈ በኋላ በዚህ ክረምት ወደ ፍላሚንጎ ማቅናቱ ተረጋግጧል። በዘንድሮ የውድድር ዓመት በሚኬል አርቴታ ስር የተጫወተበት ጊዜ በጣም የተገደበ ሲሆን 9 የፕሪሚየር ሊግ ጨዋታዎችን ብቻ ማድረግ ችሏል። ተጫዋቹ በቀጣይ ዓመታት በብራዚል አዲስ ምዕራፍ እንደሚጀምር የተረጋገጠ ሲሆን ጣሊያናዊ ኢንተርናሽናል በፍላሚንጎ የሚያቆየውን የ3 ዓመት ኮንትራት መፈራረሙም ተገልጿል። ቶተንሃም ሌሮይ ሳኔን ለማስፈረም እድል ቀርቦለታል ሲል ስካይ ስፖርት ዘግቧል። የቀድሞ የማንቸስተር ሲቲ የፊት መስመር ተጫዋች በባየር ሙኒክ የሚያቆየው ኮንትራት በሰኔ ወር መጨረሻ የሚጠናቀቅ ሲሆን ተጫዋቹ በነፃ ዝውውር ክለቡን እንደሚለቅ ይጠበቃል። ባየር ሙኒክ የተጫዋቹን ኮንትራት ለማደስ ጥረት እያደረገ ሲሆን ነገር ግን እስካሁን ከስምምነት ላይ መድረስ አልቻሉም ተብሏል። የ29 ዓመቱ ጀርመናዊ በዘንድሮ የውድድር ዓመት በቡንደስሊጋው 45 ጨዋታዎችን አድርጎ 13 ጎሎችንም ማስቆጠር ችሏል። ኢንተር ሚላን የማንቸስተር ዩናይትዱን አጥቂ ራስሙስ ሆይለንድን በውሰቱን ለማስፈረም ፍላጎት እንዳላቸው ቲምቶክ ዘግቧል። ዴንማርካዊው ኢንተርናሽናል በ2023 በ72 ሚሊዮን ፓውንድ ከአትላንታ ማንቸስተር ዩናይትድን መቀላቀሉ የሚታወስ ሲሆን ነገር ግን በተጠበቀው ውጤታማ መሆን ሳይችል ቀርቷል። የ22 ዓመቱ ወጣት አጥቂ በማንቸስተር ዩናይትድ መለያ 95 ጨዋታዎችን አድርጎ 26 ጎሎችን ብቻ ማስቆጠር የቻለ ሲሆን ኢንተር ሚላን በተጫዋቹ ላይ እምነት እንዳላቸው ተገልጿል። ኢንተር የመግዛት ግዴታ አንቀጽ በተካተተበት ውል ተጫዋቹን በውሰቱን ለማስፈረም ፍላጎት ያላቸው ሲሆን አሰልጣኝ ሲሞኔ ኢንዛጊ የተጫዋቹ አድናቂ እንደሆኑም ተገልጿል። የስፓኞሉ ግብ ጠባቂ ጆዋን ጋርሻ ቅድሚያ የሚሰጠው ፕሪሚየር ሊጉን መቀላቀል ሲሆን አርሰናል ግብ ጠባቂውን ለማስፈረም ጥሩ ቦታ ላይ ናቸው ሲል የስፔኑ ጋዜጣ ዲያይሮስ ኤኤስ ዘግቧል። አርሰናል ባለፈው ክረምት ጋርሲያን የአሮን ራምስዴል ምትክ አድርገው ለማስፈረም ፍላጎት የነበራቸው ሲሆን ነገር ግን የውል ማፍረሻውን ለመክፈል ፈቃደኛ ባለመሆናቸው ዝውውሩ ሳይሳካ መቅረቱ የሚታወስ ነው። የግብ ጠባቂው አስደናቂ እድገት የብዙ ክለቦችን ቀልብ የሳበ ሲሆን ሪያል ማድሪድ፣ ኒውካስል እና አስቶን ቪላ የ24 ዓመቱን ግብ ጠባቂ ለማስፈረም ፍላጎት ያላቸው ክለቦች መሆናቸውም ታውቋል። ግብ ጠባቂው 25 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን የሰሜን ለንደኑ ክለብ አርሰናል በዘንድሮ የዝውውር መስኮት ተጫዋቹን ለማስፈረም ጥረት እንደሚያደርግም ይጠበቃል። የፕሪሚየር ሊጉን የደረጃ ሰንጠረዥ ሁለተኛ ሆኖ ማጠናቀቁን ተከትሎ አርሰናል 177.8 ሚሊዮን ፓውንድ የገንዘብ ሽልማት ማግኘቱ ታውቋል። በአንጻሩ የፕሪሚየር ሊጉ ሻምፒዮን ሊቨርፑል በ3.7 ሚሊዮን ፓውንድ ብልጫ 181.5 ሚሊዮን ፓውንድ ሽልማት አግኝቷል። የፕሪሚየር ሊጉን የደረጃ ሰንጠረዥ ሶስተኛ ደረጃ ይዞ ያጠናቀቀው ማንቸስተር ሲቲ ደግሞ 171.5 ሚሊዮን ፓውንድ፣ አራተኛ ደረጃን ይዞ ያጠናቀቀው ቼልሲ 169.5 ሚሊዮን ፓውንድ እንዲሁም ደግሞ አምስተኛ ደረጃን በመያዝ ያጠናቀቀው ኒውካስል 165.8 ሚሊዮን ፓውንድ የገንዘብ ሽልማት ማግኘታቸው ተረጋግጧል። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክቷንም እየተጫናችሁ ሁልጊዜ የምለቃቸው አጫጭር መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ባይ ባይ።